እስካሁን ለኢንትራንስ ኤግዛም መዘጋጀት ያልጀመራችሁ ተማሪዎች ይሄ ቪዲዮ ለእናንተ ነው። ገና ጥናት አልጀመራችሁም፣ ጊዜው ግን እየሄደ ነው ብላችሁ በጣም እየተጨነቃችሁ ነው። ነገር ግን በዛሬ ቪዲዮዬ ምን ማድረግ እንዳለባችሁ፣ ከየት መጀመር እንዳለባችሁ፣ እንዴት መጀመር እንዳለባችሁ አንድ ባንድ የምነግራችሁ ነው። ግን አንደኛ ላይ ራሳችሁን ማሳመን ያለባችሁ ጊዜ እንዳላችሁ ራሳችሁ ማሳመን አለባችሁ። ሁለተኛ ላይ ደግሞ ምነግራችሁን ነገር ለማድረግ ሬዲ መሆን አለባችሁ። ስለዚህ ምነግራችሁን ነገር ለማድረግ ሬዲ ሆናችሁና ጊዜ እንዳላችሁ የምታምኑት ይህንን ቪዲዮ እስከ መጨረሻ ማየት ግዴታችሁ። ከዛ በፊት ግን ቻናሌን ሰብስክራይብ ያላደረጋችሁ ቻናሌን ሰብስክራይብ አድርጉ፣ ቪዲዮን ላይክ በማድረግ ጀምሩ፣ ኮሜንት መጻፍም እንዳይረሳ። ቀጥታ ወደ ቪዲዮ። መጀመሪያ ላይ እንደተናገርኩት ለኢንትራንስ ኤግዛም እየተዘጋጃችሁ ነው። ነገር ግን ጥናት አልጀመራችሁ፣ ከየት መጀመር እንዳለባችሁ አታውቁ። ወደዚህ ከመምጣታችን በፊት አንድ ነገር ራሳችሁን ማሳመን አለባችሁ ብያችኋለሁ። እሱም ጊዜ እንዳላችሁ ማመን አለባችሁ። ጊዜ እንዳላችሁ ካመናችሁ በኋላ አንደኛ ላይ ማድረግ ያለባችሁ ነገሮች አሉ። አንደኛ ላይ ጎል አስቀምጡ። ምክንያቱም ጎል ያለ ሰው ብቻ ነው ጎሉ ላይ መስራት የሚችለው ማለት ነው። ስለዚህ እናንተም በአቅማችሁ የምታውቁት እናንተ ራሳችሁ ስለሆነ በአቅማችሁ ጎል ታስቀምጣላችሁ። ኢንትራንስ ኤግዛም ላይ ስንት ማምጣት እንደምትፈልጉ ታስቀምጣላችሁ። 300 ከሆነ 300፣ ከ400 በላይ ከሆነ ከ400 በላይ፣ ከ500 በላይ ከሆነ ከ500 በላይ ብላችሁ ጎላችሁን ማስቀመጥ አለባችሁ። እንዲያውም እንዲህ ብታደርጉ አሪፍ ነው። ለሁሉም ሳብጀክት ይሄንን ማምጣት እፈልጋለሁ፣ እንግሊዘኛ ይሄንን ማምጣት እፈልጋለሁ፣ ማትስ ይሄንን ማምጣት እፈልጋለሁ፣ ሂስትሪ ጂኦግራፊ ይሄንን ማምጣት እፈልጋለሁ ብላችሁ ብታስቀምጡ በጣም አሪፍ ነው። ምክንያቱም እያንዳንዱ ሳብጀክት ላይ በደንብ እንድሰሩ ስለሚያደርጋችሁ ማለት ነው። ስለዚህ ሁላችሁም ተማሪ የሆናችሁ ጥናት ያልጀመራችሁ አንደኛ ላይ ጎላችሁን በትክክል አስቡበቱና አስቀምጡ። ጎላችሁን ካስቀመጣችሁ በኋላ ደግሞ ሌላ ስቴፕ አለ። ሁለተኛው ስቴፕ ምንድነው ካላችሁ ፕላን ማስቀመጥ ስራችሁ በየቀኑ ምን ማድረግ እንዳለባችሁ ቱዱ ሊስት ማስቀመጥ አለባችሁ። በየቀኑ ምን ማድረግ እንዳለባችሁ፣ በየሳምንቱ ምን ማድረግ እንዳለባችሁ አንድ ማስቀመጥ አለባችሁ። አለበለዚያ በሙዳችሁ የምትመሩ ከሆነ የምትፈልጉትን ነገር ላታገኙ ትችላላችሁ። ስለዚህ ፕላን ስታወጡ ዴይሊ ሩቲናችሁን ሰፓሬት ታደርጋላችሁ። በየቀኑ ምን ማድረግ እንዳለባችሁ እሱን ከጨረሳችሁ በኋላ ማታ ላይ ደግሞ ምን እንዳሳካችሁ አንድ ባንድ ታያላችሁ ማለት ነው። ያላነበባችሁት ነገር ካለ ቀጣይ ቀን ለማሻሻል መጣር አለባችሁ። ስለዚህ ሁለተኛ ላይ የሚያስፈልጋችሁ ነገር ፕላን በትክክል ማውጣት። ፕላን ማውጣት ላይ ግን አንድ ማሰብ ያለባችሁ ሰው ፕላን አያወጣላችሁ። ምክንያቱም በጣም ብዙ ቦታ ሰማለሁ፣ ዩቲዩብ ላይም ሌላ ቦታ እንደዚህ ብታጠኑ አሪፍ ነው የሚባል ነገር አለ። ነገር ግን በዚህ መንገድ አለው ይሄኛውን ሳብጀክት በዚህ ሰዓት ነው ምናምን የሚባል ነገር አይሰራም። ምክንያቱም የራሳችሁን ስትሪንግዝ እና የራሳችሁን ዊክነስ የምታውቁት እናንተ ራሳችሁ ስለሆነ፣ ስለዚህ በራሳችሁ ጥቅም የምትችሉትን ፕላን ታወጣላችሁ ማለት ነው። በየቀኑ አንድ ሳብጀክት ማንበብ ከሆነ አንድ ሳብጀክቱን ታነባላችሁ፣ ሁለት ሳብጀክት ከሆነ ሁለት ሳብጀክቱን ማለት ነው። ስለዚህ በራሳችሁ ጥቅም ፕላን ማውጣት አለባችሁ። ሰው ፕላን አያወጣላችሁ፣ ደግሜ እነግራችኋለሁ። ምክንያቱም የራሳችሁን አቅም የምታውቁት እናንተ ራሳችሁ ስለሆነ ማለት ነው። ስለዚህ አሁን አብረን ፕላን እናውጣ። ወረቀት ወይም ኖትቡካችሁን አዘጋጁና አሁን ፕላን እናውጣ። በቃ ይህንን ቪዲዮ እያያችሁት ነው። ስለዚህ አሁን ፕላን ማውጣት አለባችሁ። መጀመሪያ ላይ ደብተራችሁ ወይም ፔፐራችሁን አዘጋጁ። ከዛ ሁለተኛ ላይ ምን ማድረግ አለባችሁ? ለኢንትራንስ ኤግዛም የቀረውን ጊዜ ትጽፋላችሁ። 6 ወር ከሆነ 6 ወሩን ትጽፋላችሁ፣ 5 ወር ከሆነ 5 ወሩን ትጽፋላችሁ፣ 7 ወር ከሆነ ደግሞ እሱን ትጽፋላችሁ። ከዛስ ቀኑን ከጻፋችሁ በኋላ ወደ ሶስተኛ ስቴፕ እንለፍ። ሶስተኛው ስቴፕ ስንት ሳብጀክት ኢንትራንስ ኤግዛም ላይ እንደምትፈተኑ ታስቀምጣላችሁ። 6 ነው። ስለዚህ 6ቱን ታስቀምጣላችሁ። አራተኛ ላይ ትመጣላችሁ። በየቀኑ ስንት ሳብጀክት ማንበብ እንዳለባችሁ፣ ስንት ዩኒት ማንበብ እንዳለባችሁ ሰፓሬት ታደርጋላችሁ ማለት ነው። ምክንያቱም ይሄ ለምንድን ነው የሚጠቅማችሁ መሰላችሁ? ፕላን ልክ ስታወጡ አይምራችሁ ያንን ነገር ለማድረግ ሬዲ ይሆናል። ስለዚህ አራተኛ ላይ ማድረግ ያለባችሁ በየቀኑ ምን ማድረግ እንዳለባችሁ በዚህ ባላችሁት ጊዜ ውስጥ 6 ወር ከሆነ በዚህ 6 ወር ውስጥ ምን ማድረግ እንዳለባችሁ አንድ ባንድ ታስቀምጣላችሁ። በዚህ በቀራችሁት ጊዜ ውስጥ የትኛውን መጨረስ እንዳለባችሁ እሱን ከጨረሳችሁ በኋላ ደግሞ ጥያቄስ መቼ መስራት እንዳለባችሁ ስቴፕ ባይ ስቴፕ ታስቀምጣላችሁ ማለት ነው። እንደዚህ ካደረጋችሁ በቃ አይምራችሁ ሬዲ ይሆናል ያንን ነገር ለመስራት ማለት ነው። ስለዚህ በዚህ መንገድ ለሁሉም ሳብጀክት የሆነ የምትችሉትን ሳብጀክት ብቻ አንባችሁ ያኛው ወደዛ መቶ ሳይሆን ሁለቱም ባላንስ አድርጋችሁ ለማስካሄድ መስራት አለባችሁ። ስለዚህ ማድረግ ያለባችሁ መጨረሻ ላይ ፕላን ካወጣችሁ በኋላ በዚህ 6 ወር ውስጥ ወይም 7 ወር ውስጥ ወይም 5 ወር ውስጥ ማድረግ ያለባችሁ ነገር አንድ ባንድ ታስቀምጣላችሁ። በቃ እስከዚህ ወር አነባለሁ፣ ከዛ ጥያቄ እሰራለሁ፣ ከዛ ሪቫይዝ አድርጋለሁ ብላችሁ ታይማችሁን ሰፓሬት አድርጉ።
ያኔ አይምራችሁ ሬዲ ይሆናል ማለት ነው። እና ፎከሳችሁ መሆን ያለበት አሁን ያላችሁት ጊዜ ላይ ነው እንጂ ያለፈ ጊዜ ላይ ፎከስ ማድረግ የለባችሁ። ያለፈ አልፏል በቃ። አሁን ባላችሁት ጊዜ ላይ አሁን በነገርኳችሁ መሰረት ፕላናችሁን አውጡ። አሁን ጎል አላችሁ፣ ፕላን አላችሁ። ቀጣይ ምን ማድረግ አለብኝ ካላችሁ በጣም ብዙ ተማሪ ማድረግ የሚፈራ ነገር ነው የሶስተኛው ማለት ነው። እሱ ወደ አክሽን መግባት። በጣም ብዙ ተማሪ ነው የሚፈራ። ጎል ያስቀምጣል፣ ፕላን ያወጣል፣ ግን ወደ አክሽን አይገባም። ከዚህም ከዛም ይሰማል፣ እዛም ይሄዳል፣ የሆነ ቪዲዮ ይሰማል ጀምር የሚል ማለት ነው። በዚህ መንገድ ጀምር ይሰማል፣ ከዚህም ይሰማል። ነገር ወደ አክሽን መግባት አለባችሁ በቃ። ከዚህም ከዛም መስማት አያስፈልግም። የሆነ ነገር ሰምታችኋል፣ በቃ እሱን ለማድረግ ወደ አክሽን መግባት አለባችሁ። ወደ አክሽን ካልገባችሁ የምትፈልጉትን ፕላን የምትፈልጉትን ጎል ማሳካት አትችሉም። ምክንያቱም በጣም ብዙ ሰዎች አሁን 100 ሰው ካለ ከ100 ሰው 2 ሰው ወይም 5 ሰው ነው በቃ ወደ አክሽን የሚገባ። ስለዚህ እናንተ የምትፈልጉት ነገር ካለ ቀጥታ ወደ አክሽን መግባት አለባችሁ። አለበለዚያ ፕላናችሁን ጎላችሁን ማሳካት አትችሉም። ስለዚህ ሶስተኛ ላይ ወደ አክሽን ግቡ። ምክንያቱም ጎል አስቀምጣችሁ ፕላን አስቀምጣችሁ ወደ አክሽን ማትገቡት ከሆነ የምትፈልጉትን ነገር አታገኙ። ኢንትራንስ ኤግዛም ደግሞ 12 ዓመት የለፋችሁበት ነገር ነው። ስለዚህ እስካሁን ራሱ ለፍታችኋል። ስለዚህ አሁን ባላችሁት ጊዜ ላይ ወደ አክሽን ግቡ። ወደ አክሽን ገብታችኋል ማለት በጣም ምርጥ ነገር ነው። አንደኛ ጎል አላችሁ፣ ፕላን አላችሁ፣ ወደ አክሽን ገብታችኋል። ይህ ማለት በየቀኑ የሆነ ነገር ማንበብ ጀምራችኋል። ይሄ ብቻ በቂ አይደለም። አሁንም ሌላ ነገር ይቀራል ማለት ነው። በጣም ብዙ ተማሪ የሚከብደው ነገር በጣም ብዙ ተማሪ ማለት ነው በጣም የሚያስጨንቀው የሚከብደው ማድረግ ይፈልጋል ያቃተው ነገር ማለት ነው። እሱም በጀመረው ነገር ላይ ዲሲፕሊን ሆኖ መቀጠል፣ ኮንሲስታንሲ ሆኖ መቀጠል ነው በጣም ከባዱ ነገር ማለት ነው። አራተኛ ላይ ጎል አስቀምጣችኋል፣ ፕላን አላችሁ፣ ወደ አክሽን ገብታችኋል። አሁን ይሄንን ቪዲዮ የሚያይ ሰው ሁሉ ወደ አክሽን ይገባል። ከዛስ ኮንሲስታንሲ ሆኖ አትቀጥሉ። ስለዚህ ያለፈው ጊዜ ትታችሁ አሁን ባላችሁት ጊዜ ላይ ፎከስ አድርጋችሁ ዲሲፕሊንና ኮንሲስታንት ሆናችሁ ፈተና እስከሚደርስ ድረስ መቀጠል አለባችሁ። አለበለዚያ ጀምራችሁ የሆነ ታይም ላይ የምታቆሙት ከሆነ ምንም ጥቅም የለውም። ስለዚህ አራተኛ ላይ ማድረግ ያለባችሁ ቀጥታ ወደ አክሽን ከገባችሁ በኋላ ዲሲፕሊንና ኮንሲስታንት ሆኑና ቀጥሉ። እንዴት ዲሲፕሊንና ኮንሲስታንት ሆኜ ቀጥላለሁ ካላችሁ ዓላማ አላችሁ። ለዛ ዓላማ የሚያስፈልገው ዋጋ መክፈል አለባችሁ። ምክንያቱም 12 ዓመት የለፋችሁበት ነገር ስለሆነ። ስለዚህ ለዓላማችሁ ብላችሁ ወይም የሆነ የሚጠብቃችሁ ሰው ሊኖር ይችላል፣ ፋሚሊ ሊሆን ይችላል፣ ትምህርት ቤታችሁ ሊሆን ይችላል። እናንተ ራሳችሁን ትጠብቃላችሁ። ስለዚህ ለዚህ ብላችሁ ዲሲፕሊንና ኮንሲስታንት ሆናችሁ መቀጠል አለባችሁ። አለበለዚያ ወደ አክሽን ገብታችሁ የሆነ ታይም ላይ ትጀምራላችሁ፣ የሆነ ታይም ላይ የምታቆሙት ከሆነ ምንም ጥቅም የለውም። ምክንያቱም በጣም ብዙ ተማሪዎች እንደዛ ስለሚያደርጉ ማለት ነው። ስለዚህ ዲሲፕሊንና ኮንሲስታንት ሆኖ መቀጠል በጣም ያስፈልጋል። ዲሲፕሊንና ኮንሲስታንት ሆናችሁ እንዳትቀጥሉ የሚያደርጋችሁ በጣም ብዙ ነገር አለ። ዲስትራክሽን የሚባል ነገር አለ። ይሄ ማለት ሶሻል ሚዲያ ብቻ አይደለም ዲስትራክሽን፣ ያላችሁበት ኢንቫይሮንመንት ራሱ ዲስትራክሽን ሊሆንባችሁ ይችላል። እናንተ ማንበብ ስትፈልጉ የሆነ ሌላ ሰው መጥቶ እንዳታነቡ ምናምን ሊያደርጋችሁ ይችላል። ወይም ኢንቫይሮንመንቱ ለእናንተ ማይመች ሊሆን ይችላል። ስለዚህ በሚመቻችሁበት ሰዓት ማንበብ አለባችሁ። የኢንቫይሮንመንት ዲስትራክሽኑን ክሊን ማድረግ አለባችሁ። ይሄን ካደረጋችሁ በኋላ ሁለተኛውን ዲስትራክሽን ሪሙቭ ማድረግ አለባችሁ። እሱም ሶሻል ሚዲያ ቲክታክ አለ፣ ዩቲዩብ አለ፣ ሌሎችም አለ። ቲክታክ አሁን የሆነ በቃ ቶሎ ስክሮል ስለምታደርጉ አይምራችሁን ለመሳብ ያለው ችሎታ በጣም ከፍተኛ ነው። ስለዚህ እናንተም በቀላሉ ነው አቴንሽናችሁን አትራክት የሚያደርገው። ስለዚህ የሆነ ትምህርታዊ ነገር የምትጠቀሙበት ከሆነ ተጠቀሙበት፣ ካልሆነ ድሊት ማድረግ ነው። የማይጠቅማችሁን ነገር ድሊት አድርጉ። ስለዚህ ዲሲፕሊንና ኮንሲስታንት ሆናችሁ እንድትቀጥሉ የሚያደርጋችሁ ዲስትራክሽናችሁን ሪሙቭ አድርጉ። ከዛ ዓላማችሁን እያሰባችሁ በየቀኑ ዴይሊ ማለት ነው ዴይሊ እየሰራችሁ ይሉ። ስለዚህ እነዚህን 4 ነገር ካደረጋችሁ ኢንትራንስ ኤግዛም ላይ ከምታስቡ ውጤት በላይ ማምጣት ትችላላችሁ። አንደኛ ላይ ጎል ያስፈልጋል። ሁለተኛ ላይ ፕላን ታስቀምጣላችሁ አሁኑኑ ማለት ነው። ሶስተኛ ላይ ባስቀመጣችሁት ፕላን ወደ አክሽን ትገባላችሁ። ወደ አክሽን ከገባችሁ በኋላ ያንን ነገር እስከ መጨረሻ መቀጠል አለባችሁ። እሱም ዲሲፕሊን ማለት ነው። እነዚህን 4 ነገር እያደረጋችሁ ከአሁኑኑ ጥናት ጀምሩ። በኋላ ለኢንትራንስ ኤግዛም 2 ወር 3 ወር ምናምን ሲቀር አልጀመርኩም እኮ ያኔ ብጀምር ኖሮ ምናምን ብላችሁ ትጸጸታላችሁ። ስለዚህ አሁን እየነገርኳችሁ አሁን ጀምሩ። ከምታስቡት በላይ በጣም ብዙ ጊዜ አላችሁ። ስለዚህ እነዚህን 4 ነገር በማድረግ ጥናታችሁን ጀምሩ። ሌላ ደግሞ የብዙዎቻችሁ ጥያቄ ከየት ልጀምር ነው? ከ9ኛ ክፍል ነው ወይስ ከ12ኛ ክፍል ልጀምር ነው?
ከ9 ጀምር ከ12 ጀምር የሚባል ነገር የለም። ምክንያቱም ሁሉንም ትፈተናላችሁ። ግን አሁን እናንተ ፎከስ ማድረግ ያለባችሁ በጣም ኢንትራንስ ኤግዛም ፎከስ ተደርጎ የሚመጣበትን ዩኒት በትክክል ማንበብ አለባችሁ። ይሄ ማለት ፓስት ይር ኢንትራንስ ኤግዛሞችን በትክክል ካያችሁ የትኛው ቦታ ላይ ተደጋግሞ ሪፒት ሆኖ እንደሚመጣ ታውቃላችሁ። ኢንትራንስ ኤግዛምን ጥያቄዎችን በትክክል ካያችሁ ማለት ነው። ስለዚህ ሊንክ አድርጉና ጀምሩ። የ9ኛ ክፍልን ከ11ኛ ክፍል፣ የ10ኛ ክፍልን ከ12ኛ ክፍል ሊንክ የማይሉትን ደግሞ ለየብቻችሁ እያነበባችሁ ይሉ። ስለዚህ ሊንክ ታደርጋላችሁ። ከዛ ሁለተኛ ላይ የምትወዱትን ሳብጀክት ብቻ ማንበብ የለባችሁ። ምክንያቱም እንድትጨነቁ የሚያደርጋችሁ ነገር የምትወዱትን ሳብጀክት ካነበባችሁት በኋላ ያላነበባችሁት ሳብጀክቶች እናንተን ያስጨንቃል። ያንን እኮ አላነበብኩም እንዴት ልትሆን ነው በቃ ውጤት ዝቅ ይላል ምናምን ብሎ ትጨነቃላችሁ። ስለዚህ ሁለቱንም በቻላችሁ አቅም እያነበባችሁት ይሉ። የምትወዱትን ሳብጀክት በደንብ አሪፍ ውጤት ለመስራት እሱ ላይ ስሩ። ማችሉትን ሳብጀክትም በቻላችሁት አቅም በየቀኑ 20 ደቂቃ 30 ደቂቃ እየሰጣችሁ እያነበባችሁት ይሉ። እንደዛ ካደረጋችሁ ጭንቀታችሁ ይቀንሳል። ስለዚህ በዚህ መንገድ ትጀምራላችሁ። ጊዜው አሁን ነው መቼ ነው ምናምን የሚባል ነገር የለም። አሁን ጀምሩ። በቃ አሁን ይሄንን ቪዲዮ ካያችሁት በኋላ አሁኑኑ ጥናታችሁን ጀምሩ። ስለዚህ የምትፈልጉትን ውጤት ለማግኘት እነዚህ አሁን የነገርካችሁን ነገሮች በትክክል አድርጉ። ጎል ያስፈልጋችኋል፣ ፕላን ያስፈልጋችኋል። ፕላን ካስቀመጣችሁ በኋላ ወደ አክሽን ትገባላችሁ። ወደ አክሽን ከገባችሁ በኋላ ደግሞ ዲሲፕሊንና ኮንሲስታንት ሆናችሁ መቀጠል አለባችሁ። በዚህ መንገድ ከአሁኑ ጀምራችሁ ለኢንትራንስ ኤግዛም መዘጋጀት ትችላላችሁ። ጊዜው ገና ነው። ስለዚህ ከአሁኑ ጀምሩና ቀጥሉ። ራሳችሁን ከሌላ ተማሪ ጋራ ኮምፔር አታርጉ። ምክንያቱም በጣም ስለሚጎዳችሁ ማለት ነው። በዚህ መንገድ ከአሁኑ ጀምራችሁ ለኢንትራንስ ኤግዛም መዘጋጀት ቀጥሉ፣ ጀምሩ። ጊዜው አልረፈደም። አሁንም በጣም ብዙ ጊዜ አላችሁ። ስለዚህ ምንም መጠበቅ አያስፈልግም። ከአሁኑ ሰዓት ጀምሩና ወደ ጥናታችሁ ግቡ። በዛሬ ቪዲዮ በጣም ጠቃሚ ነገር እንዳገኛችሁ ተስፋ አደርጋለሁ። በሌላ ደግሞ በአዲስና በሚገርም ቪዲዮ እስከምንገናኝ ድረስ ደህና ቆዩልን።